በዚህ በተጨናነቀ ዓለም ውስጥ እውነተኛ ሰላም የት ነው የሚገኘው? ብዙዎቻችን ሰላምን የምንፈልገው ከውጭ ነው። በገንዘብ፣ በስራ፣ በዝና፣ በስልጣን እንዲሁም በቁሳቁስ እንፈልገዋለን። ነገር ግን ውጫዊ ነገሮች የሚሰጡን ጊዜያዊ መረጋጋትን ብቻ ነው። እውነተኛና ዘላቂ የሆነ ሰላም የሚገኘው ልብን ወደ ፈጠራት ወደ ሆነው ጌታ ሲያስጠጉ ነው ማለት ነው። አላህ ሱብሓነሁ ወተዓላ በቁርአኑ ላይ እጅግ አስደናቂ እውነት ይነግረናል። አላ ቢዚክሪላሂ ተጥመኢኑል ቁሉብ። አላህን ሱብሓነሁ ወተዓላ በማውሳት ወይም በዚክር ልቦች ይረጋሉ ወይም ልቦች ይረካሉ ይለናል አላህ ሱብሓነሁ ወተዓላ። ይህ ማለት ልባችን በትክክል መስራትና ማረፍ የሚችለው ከፈጣሪው ጋር ሲገናኝ ብቻ ነው እንደማለት ነው። በኢስላም የውስጥ ሰላም ማለት ምንም አይነት ችግር አይገጥምህም ማለት አይደለም። ምክንያቱም ነቢያቶችና ሰሐባዎች በከባድ ችግርና ፈተና ውስጥ አሳልፈዋልና ማለት ነው። ነገር ግን በውስጣቸው ትልቅ ሰላም ነበረ። ለምን መሰለ? ምክንያቱም በአላህ ሱብሓነሁ ወተዓላ ውሳኔ መርካት ነበራቸው። ጉዳያቸውን በጠቅላላ ወደ እርሱ ያስጠጉ ነበሩ። በማንኛውም የህይወት ውጣ ውረድ ውስጥ ሆነህ አላህ ያቀደልህ ነገር ከነገሮች በሙሉ የተሻለ ነገር መሆኑን ካመንክ፣ ዱንያን በእጅህ እንጂ በልብህ ካላስገባሃት እና ሁልጊዜ ከጌታህ በሰላትና በዱዓ ከተገናኘህ ያኔ ማንም ሊነጥቀህ የማይችለው የውስጥ ሰላም ይሰማሃል ማለት ነው። ስለዚህ ልብህ እንዲረጋጋ ሰላም እንዲሰማው ከፈለክ ዚክር አብዛ። ሰላትህን በወቅቱና በኹሹዕ ስገድ። ወደ አላህ ሱብሓነሁ ወተዓላ በዱዓ ተቃረብ። አላ ቢዚክሪላሂ ተጥመኢኑል ቁሉብ። መሰል ቪዲዮዎች እንዲደርሷችሁ ፎሎ አድርጉኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።